ሰላም እንዴት ናችሁ? በዛሬ ቪዲዮ ላይ ስለ አንድ ዌብሳይት ልነግራችሁ ነው የመጣሁት። በዚህ ዌብሳይት ላይ እኔ $100 በላይ ሰርቼበታለሁ። እናንተም እንግዲህ እንዴት መስራት እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። በተጨማሪም የሰራችሁትን ዶላር ደግሞ በክሪፕቶ ዋሌት አማካኝነት እንዴት መቀበል እንደምትችሉና ዊዝድሮ ፕሮሰሱን ደግሞ እኔ ዊዝድሮ እያደረኩኝ አሳያችኋለሁ ማለት ነው። እዚህ ዌብሳይት ላይ እንግዲህ ለኔ የሰራልኝን ለእናንተ ለማሳየት ብዬ ነው ይህን ቪዲዮ የሰራሁት። ስለዚህ ይህ ቪዲዮ ለኤዱኬሽናል ፐርፐዝ ብቻ ነው። በመጀመሪያ የዌብሳይቱን ሊንክ የኮመንት ሴክሽን የመጀመሪያው ቦታ ላይ አስቀምጥላችኋለሁ። ወደ ዌብሳይቱ ስትገቡ ኢሜይላችሁንና የራሳችሁን ፓስወርድ በማስገባት አካውንት መክፈት ትችላላችሁ ማለት ነው። በመቀጠል እዚህ ዌብሳይት ላይ $5 ጀምራችሁ እስከ $100 ድረስ የምትሰሩ ከሆነ በየቀኑ 20% ፕሮፊት ታገኛላችሁ። ከዛ በላይ ዲፖዚት አድርጋችሁ የምትሰሩ ከሆነ ደግሞ እስከ 24% እና ከዛ በላይ ፕሮፊት ታገኛላችሁ ማለት ነው። እንደምትመለከቱት ይሄኛው እኔ የምሰራበት አካውንቴ ነው። በየቀኑ እንግዲህ ኳንቲፋይ የሚለውን በመንካት ብቻ መስራት ትችላላችሁ ማለት ነው። እዚህ ዌብሳይት ላይ እንግዲህ ዲፖዚት ለማድረግ እዚህ ጋር ሪቻርጅ የሚለውን በተን ትነካላችሁ። ከዚያም ዲፖዚት የምታደርጉበትን የዋሌት አድሬስ ትመርጣላችሁ። ከዚያም ዋሌት አድሬሱን ኮፒ አድርጋችሁ በሱ ዋሌት አድሬስ ዲፖዚት ታደርጋላችሁ ማለት ነው። ከዚያም ሪቻርጅ ኮምፕሊት የሚለውን መንካት ነው የሚጠበቅባችሁ ማለት ነው። ከዚያም እንግዲህ ሪቻርጅ ካረጋችሁ በኋላ እዚህ ጋር ስታርት ኳንቲፋይ የሚለውን በየ24 ሰዓቱ እየነካችሁ ፕሮፊት ማግኘት ትችላላችሁ ማለት ነው። ሌላ ምንም የምትሰሩ ስራ የለም። ሌላው እዚህ ዌብሳይት ላይ እንግዲህ ሰዎችንም ወደዚህ ዌብሳይት ላይ እንዲሰሩ በመጋበዝ ጭምርም ደግሞ መስራት ትችላላችሁ ማለት ነው። ይህን ለማድረግ እዚህ ጋር ኢንቫይት ፍሬንድ የሚለውን ከነካችሁ በኋላ ቀጥታ የእናንተን የኢንቪቴሽን ሊንክ እዚህ ጋር ኮፒ ማድረግ ትችላላችሁ። ይህንን ኮፒ ያደረጋችሁትን ሊንክ እንግዲህ በተለያዩ የሶሻል ሚዲያ አይነቶች የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ሼር በማድረግ እንግዲህ ሰዎች እዚህ ዌብሳይት ላይ ገብተው እንግዲህ መስራት ሲጀምሩ ለእናንተ ኮሚሽን ይከፈላችኋል ማለት ነው። በመቀጠል የሰራችሁትን ዶላር ደግሞ ለማውጣት ወይም ደግሞ ዊዝድሮ ለማድረግ እዚሁ ጋር ዊዝድሮ የሚለውን ከነካችሁ በኋላ ዊዝድሮ የምታደርጉበትን የዋሌት አድሬስ ትመርጣላችሁ። ከዚያም እንደምትመለከቱ እዚህ ጋር ማውጣት የምትፈልጉትን የዶላር መጠን ነው የምታስገቡት። ከዚያም ዋሌት አድሬስ የሚለው ቦታ ላይ እንግዲህ የእናንተን የክሪፕቶ ዋሌታችሁን አድሬሱን እዚህ ጋር ታስገባላችሁ ማለት ነው። በስተመጨረሻም እዚህ ጋር ፓስወርዳችሁን ካስገባችሁ በኋላ ኮንፊርም ትሉታላችሁ ማለት ነው። በትንሹ እንግዲህ እዚህ ዌብሳይት ላይ እንግዲህ ዊዝድሮ ማድረግ የምትችሉት የዶላር መጠን $1 ነው ወይም ደግሞ 1 USDT ነው ማለት ነው። ለምሳሌ እኔ 100 USDT ዊዝድሮ እያደረኩ አሳያችኋለሁ። እዚህ ጋር እንግዲህ 100 USDT ብዬ አስገብቻለሁ እንደምትመለከቱት። ከዚያም እዚህ ጋር ዊዝድሮ አድሬስ አስገባለሁ። እዚህ ጋር ደግሞ እንዳልኳችሁ ፓስወርዴን አስገባለሁ ማለት ነው። ከዚያም ኮንፊርም እለዋለሁ ማለት ነው። እንደምታዩት 100 USDT ፕሮሰስ ላይ ነው ያለው። ዊዝድሮ ያደረኩት እንግዲህ $100 ወደ ዋሌቴ ሲገባ አሳያችኋለሁ ማለት ነው። እንደምትመለከቱት ብዙም ሳይቆይ 100 USDT ወደ ባይናንስ ዋሌት ላይ ገብቷል። በዚህ መልኩ እንግዲህ እናንተም ሰርታችሁ ከዚህ ዌብሳይት ላይ ተከፋይ መሆን ትችላላችሁ ማለት ነው። ነገር ግን እናንተ የራሳችሁን ሪሰርች ሰርታችሁ ኢንቨስት ብታደርጉ ይመከራል ማለት ነው። እዚህ ዌብሳይት ላይ እንግዲህ የሰራልኝን ለእናንተ ለማሳየት ያክል ነው የሰራሁት። ስለዚህ ቪዲዮ ለኤዱኬሽናል ፐርፐዝ ብቻ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።